እኔማ ያንቺን ጠረን አረሳም። አባቴ እንዴት ነሽ? እንዴት ነክ አለክ? ደህና ነህ? ወደዚህ ተጋበል። ሰላም በል ቤተሰብ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? አንተ አትፈርሺ። ለነገር ሲሆን ነው የምታፍረው። ሰላም በልሽ። ነገረኛ ነኝ እንዴ? ምን እንደዚህ አይደለም። ዛሬ ምላሳ ተነስቷል። ቻለው አይደለም። አስገባሽለት አይደለም። ማርያም አረ ጸባይኛ ነው። ተይ ዝም በል። ጸባይኛ አይደለም። ተይ ነው። ዝም በል። እኔ ነኝ ማቆም ምን ታውቂያለሽ? አንቺ ነሽ አብሮ አደጉ አንቺ ነሽ። ዝም በል። ምን አደረኩሽ? አይሚ ሌባ ሰርቀኸኛል። ሌላ ማይንስተር። እሺ ሌላ እሺ ሰላም በለም። አልናፈቀም? ካሜራ ላይ ጠፋሁ እኮ ጌታ። ብዙ ሰው ናፍቆኛል አንተ ዝም በቆይ። መጀመሪያ ለኔ መልስልኝ እንዴ። ምን አድርጎኛል? ምን ሆነሻል? ምን አድርጎኛል ያልሽ? የምን ሀክ? ቻናሌን ፍጹም እኮ አልችልም። ምን መረን ነው? የምር ቻናሌን ሀክ አድርጎታል። ደግሞ እኮ ማይታወቅ መስሎት ነው እሱ መሆኑ ማለት ነው። ሌባ የምር አሁን መልስ። ሀክ እንዴት እንደሚደረግ አሳየኝና አንተን ሀክ ልታረጊ ዛሬ ነገር ብሏታል። በቃ ኦኬ ነው። አውቃ ነው። ኧረ አትደንግጥ። ግራ ገባው እኮ ደነገጠ። የምር እሱ ፌስቡክ ምናምን መክፈት ነው የሚያውቀው። ማድረግ ትችላለህ? አላችልም። የምችል ነው የሚመስልሽ? እሺ እባክህ። ኧረ እግዚአብሔር ነገር ልጅቷ። እሺ ቀጥሉ። እሺ ላውራ ታወሪያለሽ። አንቺ ድብድብ ልትሺ ነው መሰለኝ። ከትላንት ጀምሮ የሆነ ነገር ኦፕን አድርጋለች። ኧረ አይደለም። በቃ ቀጥሉ። እሺ ለውልቅ መነጽር ደበራችሁ? ደበረኝ። የምትታየኝ አልመሰለማ፣ ግን ትታየኛለህ። እንደው ከበፊቱ የተሻለ ቀልተህ ነው የምትታየኝ። በጥቁር መነጽር ቀላው እንዴ? ቀይ ነኝ እንደ ቤተሰቦች። እሺ አሁን አንቺ ልጅ ተይ፣ ሁሌ ተረብሽኛለሽ እንደዚህ አይነት ቦታ። እሺ ቀጥሉ። በቃ እምቢ ካልሽ ማለት ነው። ቀጥሉ፣ የምር ቀጥሉ። አሁን ምንም አላረጋችሁም። ምንም እና እሺ ትላንት መላጣውኛ አይተኛላ። መላጣ ያምርብኛል። ሃይሚ ግን ተጫወትሽበት ልጅ። ያንተ የሚደገም እንዴ? ኧረ ተይ እኔ አልፈልግም። በእናትህ ተጣርበሻል። እንጨባሯል እኮ ትንሽ ልቀንስላት። ልከፍሽ ነው ፀጉር ቤት? አዎ ስልጠና እየወሰድኩ ነው። የምን የወንዶች እና እኛ ላይ ነው ምን ለምትል ነው? እንደዛ ከሆነ አሪፍ እኮ ነው ታዲያ። ግን ያንተ ዝም ብዬ ሳይሆን ያንተ ፀጉር በደንብ መስተካከል አለበት። እስኪ ና ከዚህ ጋር ወደዚህ ፌድ ነው የሚባለው። አንተ እና ምን እስካሁን ፌድ ጋር አልደረሳችሁ? ትምህርታችሁ ላይ ከላይ መላጣ ማድረግ ነው መላጣ። እስካሁን እንዴት እንደመምለጥ እንደሚቻል ላይ ሙለጥሽ። ለማንኛውም እሺ በቅድሚያ ፍጻ እኛ መግቢያ ስንሰራ ቤተሰቦቻችንን ሰላም ስንል አይታል። ኢንትሮ ላይ እንዴት ነው ቤተሰብን ሰላም እንለውና አይታል አረላ። እስቲ ሰላም ብለህ ያው እኛም ደርሶብና እንደዚህ አይነት ነገር መጀመሪያ ትዝል ሸስቲ ወሉና ተብለናል። ስቃዩ ጭንቀቱ ምናምን አለ። እስቲ ማን ደርሶበት እስቲ ሰላም ልበል ቤተሰብ። እንዴት ነው አሁን ኢንትሮ ስትሰራ እንዴት ነው ውድ ቤተሰቦቻችንን አሁን ሃይሚ ቤቷ ላይ ስመጣ ሰላም እንዴት ናችሁ ውድ ነው የተከበራችሁ የኔ ውድ ቤተሰቦች ምናምን ትላለች። እኔም ስገባ እንዴት ናችሁ የኛ ፋሚሊዎች ምናምን ላለው። አንተ እንዴት ነው የምትለው? ለማለት ፈልገህ እንዴት እሱ ስንቴ ነው ሰላም የሚለው ብያለሁ አይደል? ብዙ ጊዜ ብያለሁ። እንዴ እውነት መብቴ ነው ልበል ልላለሁ። መብቴ ነው በል። እሺ በል ድጋሚ ልበል በል። እና ታዲያ የት ናችሁ እናንተ? ከጎኔ ቁማ ታዲያ። እንዴ እየተጣላችሁማ ሰላም ይከብደኛል። ሳትጣሉ ቆፍተን ነበር እንዴ? ዝማቴ እሺ ዝም እላለሁ። ምን አልኩኝ እኔ? እጄን ልቀቀው በልሽ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን በእግዚአብሔር። ተው ሰላም ልበልበት ላይ ዞን ያንተን ሳይ ማለት ነው። እሱ እንደዚህ ይላል። እሺ ዱላ ማለት በል ራሱ ቤተሰብ ሰላም እንዴት ናችሁ? በል እስቲ ተለማመድ።
አሁን እኮ ብያለሁ፣ እያሳሳታችሁኝ እኮ ነው። እሺ ዛሬ የጠራን ማለት ነው ለቁም ነገር ነው ማለት ይሄ የምታየው ቤት እና ይሄ የምታየው ቻናል ሰላም የምትለው ፋሚሊ የአንተ ፋሚሊዎች ናቸው። ዛሬ ዝም በያ ታዲያ እኔ ከአንቺ ጋር ልዳረቅ እዚያ 24 ሰዓት አድርቅ እና አረኛ የምራችን ነው እግዚአብሔርን እና ብዙ ቤተሰብ ቻናል ክፈቱለት ፍፄ እናበረታቷለን ምናምን ሲሉን እስቲ ይህን ታሪክ እንይ አለን። የምራችን ነው የምር ይህን ታሪክ እንይ አሉ። ይህን ታሪክ እንይ ምናምን አሉ ማለት እኔ ደግሞ ማየት ፈለኩኝ። ለፍፄ ካልተከፈተ አሉ ምናምን ትላንትና ብዙ ቦታ አዩ። ኧረ ክፈቱ አሉ። እዛ ከፈተንና ታሪክ ሊሰራ ነው መሰለኝ ቤት ላይ። ከዛ ቻናል በቃ ከፍተን ልንሰጥ ነው አባቴ አሁን ስትላለ ወይስ እኔ ልበለበት ሰላም በላቸው። ከዛ ደግሞ በጣም የሚወድ ብዙ ፋሚሊዎች አሉና በቅርብ ጊዜ የሚገርም ማለት ቤተሰብ ወዳጅነት አለሽና አፍርተሻል። ከዛ እሱን ደግሞ እንደምታጠነክሩ ተስፋለን። ሰላም ብላቸው እንደምትወዳቸው። እሺ ግን እስካሁን ከመጣበት የኛ ፋሚሊዎች ምን አይነት ናቸው? በጣም የሚገርም ፋሚሊ ነው ያላችሁ ጌታ። ከቃል በላይ በጣም አሳቢ እና ወታደሮ ነች ይህን የመሰለ ምርጥ ፋሚሊ እናንተ ስላስተዋወቃችሁን ጌታን በጣም ነው የማመሰግነው። በጣም ቴንክ ዩ። እኔ በዩቲዩብ ዓለም ማለት የኛን አይነት ፋሚሊ አይቻላቅም። የኛ ጀማማ ሁላችንም አይነት ፋሚሊ ያለ አይመስለኝም። ምክንያቱም እንደ ቤተሰብ ቀርቦ ተጨንቆልሽ ምናምን እኔ አይቻላቅም። ዩቲዩብ ላይ ሜቢ ሰው ለመደበር ምናምን ነበር ከዚህ በፊት የሚገባ አይ ቲንክ እኔ ምገባ ነበር ያለፉ ልጆችን አይ ነበር ድሮ ዩቲዩብ የሚሰሩና ምገባው ለእንትን ነበር ገብቶም ይሆናል ፕራንክ ሲደረግ እንዲህ ምናምን ለመፍታታት ብቻ ነበር። ግን ይሆናል የኛ ፋሚሊ ደግሞ ይለያል። እኔ ዩቲዩብ ዓለም የኢትዮጵያ ላይ አይቻላቅም እንደዚህ አይነት ፋሚሊ እና ክበሩልን እና በደንብ ሰላም በል። እንወዳቸዋለን። ሰላም በልልኝ። እሺ ቤተሰብ ሰላም ብያለሁ። በመጀመሪያ እና ቀጥልሽ ልጠይቅ። ስሜቱ ከባድ ነው። ከብዳል። ይሄን ለእናንተ የሚያስብ የሚጨነቅ ቤተሰብ ለእኔ መስጠት ማለት ያው በጣም ከምስጋና በላይ በጣም ነው የማመሰግናችሁ። ሰላም ብለህ ኢንትሮ ስትሰራ እንዴት ነው? ሰብስክራይብ አድርጉኝ ምናምን እኛ የደረሰብን ስቃይ ነው ገና ሲከፈትልን ማን ተሰቃይቶ ማን ይቀራል? እሺ ወደ ጉዳይ ልግባ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን እንደምታዩን እና ሰብስክራይብ አድርጉኝ ልበል። እንደ አመስግናቸው። በጣም ነው የማመሰግነው። በጣም የምትገርሙ ፋሚሊዎች ናችሁ። በጣም ለሰው የምትጨነቁ በጣም ብዙዎቻችሁ ቲክቶክ ላይም ስልኬንም ያገኛችሁ አንዳንዶቻችሁ ሲጣሉ ምንድነው የተፈጠረው ምናምን እያላችሁ ስትጨነቁ ከቤተሰብ በላይ እንደ ቤተሰብ እንደ እናት እየተጨነቃችሁ ብዙ ነገር ስትሉኝ ነበራችሁ። በጣም ጥሩነታችሁን ያየሁት እና እዚህ ቤተሰብም በመቀላቀሌ በጣም ደስተኛ ነኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ክበሩልኝ እና ሰብስክራይብ እንዲያደርጉኝ አንተ ንገራቸው እና ቤተሰቦች ፍጻሜ ሰብስክራይብ አድርጉትና የሁላችሁም ፍላጎት ስለሆነ በእውነት ትልቅ ሰብስክራይብ ነው የምጠብቀው እና ሰብስክራይብ ያደረጋችሁ አበረታቱት። በቀጣይ ቪዲዮ እስክንመለስ ድረስ እናንተ ሰብስክራይብ አድርጉት። ምክንያቱም አሁን እንደሌላው ጊዜ ምንድነው 10,000 ካልገባ ካኑ ላይ ቻናል እዚህ ቻናል ላይ ቪዲዮ አይሰራ ምናምን እንል ነበረ። ግን ተናፍቁናላችሁ። እንመጣለን እኛ እናንተ ደግሞ ሰብስክራይብ አድርጉት። በጣም እንወዳችሁ እናመሰግናለን። በዚሁ ላይ አመስግን ከፈለ ያበላሽህ ነው ግን አንተ እንጂ ባክሽ ረፊ ዛሬ አደረገ መቆረጥ አለበት። እዚህ ቤት ቀጣይ እንደዚህ አይነት ቪዲዮ ነው ይዘላችሁ ብቻ ቤተሰቦች በጣም ነው የምንወዳችሁ። ወቁት እናንተ ሰብስክራይብ ያደረጋችሁ አበረታቱልን። አንቺም በርቺልን ወንድሜ። ፒስ